ከዛ በኋላ ምንድን ነው ያደረኩት? ልክ ሆስፒታል ወሰድኳት። መርፌ ታዘዘላት። ወደ ሳምንት ምናምን ቤት ቀረች ማለት ነው። ከዛ በኋላ በቃ እንዳልኳቸው እንግዲህ ያው ልጅ አይደለች፣ አሳዘነችኝ። አስቀረኋት። ከዛ ከመዋያ ማለት ነው። ከዛ በኋላ በቃ ቀስ ብላ ትፈታለች ነው ያልኩት። ማለት በጣም አሳዘነችኝ። በጣም ነበር ያመማት። ከዛ እንዳጋጣሚ ያው እኔና ጓደኛዬ ነበረን እዛ ልጆቻችንን የምናውለው። ለካስ ከመዋያ ባለቤቷ ጋር ትገቢያለሽ አትገቢም ማድዬ እወጣለሁ ብላ ስትገፋት እሷ አትወጭም ብላ ሲገፋፉ ለካ እንደዚህ 2 ደረጃ አለው ቤቱ ማለት ነው። ከዛ ከደረጃ ላይ ለካ ገፍትራ ጥላታለች ማለት በጣም ኃይለኛ ናት። በጣም ቀጭን ናት ግን ኃይለኛ ናት። እና ምንድነው ብዙ ጊዜ ስለማይናገሩ በጣም ጉልበተኛ ነው የሚሆኑት፣ በጣም በሚገርም ሁኔታ ማለት ነው። ከነሱ እንደዚህ ፊዚካሊ አይታችሁ ልጆቻችሁን ከነሱ ይወጣል የምትሉት ጉልበት አይደለም ያላቸው፣ ጉልበት በጣም ኃይለኞች ናቸው። ሞግዚቶችንም እንደዛ ነበር የምታስቸግረው። ማርዬ በጣም ኃይለኛ ናት እና በጣም ትቧጨራለች። በቃ እንዲነኳት አትፈልግም። ያለችውን ነው ያለችው። በጣም ደስ የሚለው ባህሪዋ ምንድን ነው መሰላችሁ? በጣም ፈጣን ናት። ፍጥነቷ ማለት ይሄ እንደ ልጅ ቁጭ ብሎ የማልቀስ ነገር አይደለም። ከጠማት ተነስታ ውሃ ትጠጣለች። ካካ ከመጣ ሽንት ቤት ትላለች ምናምን። ማለት ያው ካካም በጣም ረጅም ጊዜ አስቸግራናለች ዳይፐር ለመጣል። ግን ብዙም ያው ሴንስ አላረኩትም ነበረ። አሁን ሲያልፍ አይደለ ብዙ ነገሮችን ወደኋላ የምናየው። ከዛ ምንድን ያደረኩት በቃ አስቀረኋትኝ። እቤት ዋለች ማለት ነው። ከዛ ድጋሜ 3 ዓመት ከ2 ወር ሲሆናት ድጋሜ ይዣት ሄድኩኝ። እዛ የነበር መጀመሪያ የሄድንበት ሆስፒታል ስፔሻሊስት ናት። በጣም ትልቅ ዶክተር ናት። ከዛ ምንም ለውጥ የላትም አለችኝ። አዎ ሰራተኛዋ እና የቤታችሁ ካልቸር እንዴት ነው ስትለኝ፣ ለምሳሌ ጠረጴዛ ይደረግና ጠረጴዛ ላይ ውሃ፣ ጠዋት የሚበሉትን ምግብ የሚወዱትን ምግብ ሰራለሁኝ። ያው ከሞግዚቷ ጋር ተባብረን ጠዋት ብቻ ሰራርቼ ምግቡ ቀራርቦ ነው የምወጣው። ከዛ ሻይም ከሆነ ሻይ አጠገቡ በፔርሙስ ይደረግና ከዛ ስኳር አጠገቡ ተደርጎ ኩባያ እዚህ ጋር ውሃ ምናምን ተደርጎ የሚበሉት ምግብ ተሰርቶ ብቻ ምንድነው እያሞቁ መስጠት ብቻ ነው ለልጆቹ የሚሆነው ስራ ማለት ነው። ከዛን አንሱታለች። ይሄንን አደራረጋችሁን አንሱት። ምክንያቱም እቺ ልጅ ውሃ ካላለች የውሃ ስም ውሃ መሆኑን በምን ታውቃለች ታዲያ? ምክንያቱም አንድ ልጅ ሲጠማው ውሃውን አጠገቡ ካገኘና አንስቶ ከጠጣ፣ ሲርበው ዞር ሲል ምግብ ሲያይ ብድግ አድርጎ ከበላ የምግብ ስም ምግብ መሆኑን የውሃ ስም ውሃ መሆኑን በምን ይታወቃል? ስለዚህ አንሺ አለችኝ። እሺ ብዬ ከጠረጴዛ ላይ አነሳን። የመጨረሻ ውሳኔዋ ያው ሞግዚቷን ቀይሪያት ነበር። ምክንያቱም ሞግዚቷ በጣም ዝምተኛ ናት። በጣም ከማርዬ ጋር በጣም ስቲክ ያደረጉ ናቸውና በጣም ተቃቅፈው ነው የሚውሉት። ያው ብቻ አታስለቅሳትም። ሌሊትም ቀን አብረው ስለሚተኙ ሌሊትም አብረው ቆመው ነበር የሚያድሩትና እኔ ወዳት ነበረ ሞግዚቷን። ምክንያቱም ልጆቻችንን የሚወድልን ሞግዚት ማጣት አንፈልግም ሁላችን። በተለይ ደግሞ የእኔዎቹ ደግሞ ያው እንትናቸውን በጣም ቅርብ ስለሆነ መንታ በሏቸው 1 ዓመት ከ1 ወር ነው ልዩነታቸው። ስለዚህ ይዛልኝ ስለነበረ እንድትወጣ አልፈለግኩኝም ነበር። ከዛ ሌላ ሶሉሽን ስላት ሌላ ምንም ሶሉሽን የለው፣ ቀይሪያት። አንደኛ ልጅቷ ሌላ ሰው መልመድ አለባት። ሁለተኛ ነገር ደግሞ ባህሪዋ ምን አይነት ነው ስትለኝ በጣም ዝምተኛ ናት ስላት፣ ስለዚህ ባህሪዋን በእርግጠኝነት አትቀይርም ባህሪዋን። ስለዚህ እሷን ቀይሪያት አለችኝና ይዣት መጣሁ ማለት ነው። የካቲት 12 አስመዝግቢያታለሁ። በነገራችን ላይ 2 ዓመት ከ4 ወር ሆኗት እዚችኛ ዶክተር ጋር ከደረስን በኋላ ስፒች ቴራፒ እኮ አለ። ለማንኛውም እዛም ብትወስጃት ጥሩ ነው። ብዙ ጊዜ ያው ከንፈራቸው ተጣሞ ምናምን ለተወለዱ ልጆች እንደዚህ ችጋ የሆነች እንትን አለ እና ቅድሚያ የሚሰጠው ለእነሱ ነው። ምክንያቱም ቃል የማውጣት ነገር በጣም ስለሚቸገሩ ቅድሚያ የሚሰጠው ለእነሱ ቢሆንም ግን እድልሽን ሞክሪ ስላለችኝ እዛ ይዣት ሄድኩኝ። አንድ ዶክተር ማየችልኝ እና ያው ቀጠሮ ተሰጠን፣ እንደውልልሻለን የተባልነው። እንግዲህ 3 ዓመት ከምናምን እስከሚሆናት አልተደወለም። ለዛ ነው ድጋሚ እዚህም ይዣት ሄድኩት ማለት ነው። እና እስከዛ ሰዓት ድረስ ግን ምንም ያው አዌርነሱም የለም ነበር ሲጀመር። እና ሄደን ጠየኳት ሞግዚቷን፣ እንደዚህ ተብሏል እና ባህሪሽን አዋሪያት፣ በቃ ማዋራት በጣም ትፈልጋለች ስላት፣ እኔ የሌለኝም ባህሪ ላመጣ አልችልም። ታዲያ
ያለኝ ባህሪ ይሄ በቃ ማለት በጣም ሲሪየስ ሆነችብኝ። እንዴት የሌለሽም ባህሪ አንቺ ትይኛለሽ አይነት ነገር ማለት ነው። እና ኬት ላምጣ ታዲያ ምናምን አለችኝ። ስለዚህ በቃ ምን አባቴ ላድርግ እሺ አልኳትኝና ወጣው። እዛ ጓደኛዬ ነበረች። ከእሷ ጋር ስንነጋገር አይ በቃ ሂጂና ሰራተኛ አምጪና ሰራተኛዋን እኔ ቤት ታስቀምጪና እሷን ከሸኘሽ በኋላ ያቺኛዋን ታስገቢያለሽ ተባባለን። እሺ ሄድኩኝ አመጣሁኝና ሌላ ሞግዚት። ከዛ እንግዲህ በጣም ይቅርታ እኔ ያው የምኖረው ለልጆች አይደለ፣ ስለዚህ እንጂ ባህሪሽን ማስተካከል አትፈልጊም፣ ዶክተሯ ደግሞ እንደዚህ እንደዚህ ብላለች ስለ በጣም አለቀሰች። ማለት ከምላችሁ በጣም ነው የደነገጥኩት። ማለት ያው እንግዲህ አብረን ስንኖር በጣም አሪፍ ጊዜያቶች አሳልፈናል። በጣም ምርጥ ልጅ ናት። ግን በልጅ ከባድ ነው በእውነት ማለት እንደው የውሸት እንኳን እሺ ብትለኝ ይሻለኝ ነበር። እሷ በጣም ሲሪየስ በልታ ነው እንትን ያለችኝ። በጣም አለቀሰች። እንደዚህ ቁርጥ ያለ ውሳኔ መወስን አልመሰላትም ነበር። እኔ ደግሞ አመት ከምናምን ጠበቅኩኝ። እንግዲህ ከ2 አመት ከ4 ወር እስከ 3 አመት ከምናምን 2 አመት ከ2 ወር ይዣት ሄጃለሁ። እንግዲህ እንደነገርኳችሁ ድጋሚ አሁን በ3 አመት ከምናምን ነው የወሰድኳት። ስለዚህ እሷ ሄደች፣ ሌላ ልጅ መጣች። ከዛ ድጋሚ ሞያ ያስገባኋት ሌላ ቦታ ማለት ነው። ከዛ በኋላ እዛ ትሄዳለች። ያው በጣም ቅርብ ነው። ያው ተከራይ ድንኳን በየአቅጣጫው ነው የምጥለው። እኔ ልክ ብራንች ስቀይር እዛ ሰፈር ነው የምከራየው እና እዛ አካባቢ ዴኬር ነበረ። እዛ አስገባኋት። በጣም አስቸጋሪ ነበረች። ወይኔ በቃ የማርዬ ማስቸገር በእውነት ይሄ ራሷን ከመግዷቷ በላይ አልበላም ካለች መሬት ላይ ደፍታ ከመሬት ላይ ልበላ ትችላለች። የእልኋ ብዛት ማለት ነው። እና በጣም ትሪት ያደረጓት ነበረ። እንደ እድል ሆኖ በቃ ጥሩ ጥሩ ሰዎች ነበር የሚገጥሟት። እግዚአብሔር ይመስገን። እዚህ ጋር ፖፖ ቁጭ ብሎ እዛ ጋር ሄዳ ካካ ትላለች መሬት ላይ ማለት ነው። ከዛ እጠራለሁ። ከዛ እንደዚህ እንደዚህ አድርጋ እንደዚህ እንደዚህ አድርጋ ከዛ ምንድን ነው የምለው እኔ እሺ ምን ልግዛ ነው ማለት ዲቶል ልግዛ ምን ልግዛ ሞሉያ ልግዛ ምናምን ስለ አይ ኤክስትራ ኮስት እንድታወጪ ሳይሆን እንድታቂው ነው። ምን ላድርግሽ እኔ በቃ ብታይ ወይኔ መድኃኒዓለም አባቴ ብቻ እንደው ሲያልፍ እግዚአብሔርን። ከዛ ወሰድናት እዛ ሰራተኛም ቀየርኩኝ። መዋል ጀመረች ማለት ነው። ከዛ ጽሁፍ ነግራችኋለሁ። በጣም ነው የምትጽፈው፣ በጣም ከመላችሁ በላይ እና ያንን ፓርቷን ይወዱላታል። በሄደችበት ቦታ ሁሉ በቃ መጽሐፏን ዞር ስትል በቃ እያነበበች ነው የምታልፈው። በተለይ እንግሊዝኛ ነገሮች ከሆኑ ራሷ ጽፋቸው ያለፈች ነው። የሆነ ማስታወቂያ የሆነ ነገር ምናምን እያነበበች ስለምትሄድ እንትን ነው ይሄ አይምሯ ብሩህ ነው። ስለዚህ ያ ፓርቷ ያሳዝናል ብለው ቻሏት ብቻ እግዚአብሔር ይመስገን። ከዛ ኮሮና ሊገባ 2 ወር ሲቀረው አጋጣሚ ሰራተኛ በጣም ተወዶ ነበር ትዝ ካላችሁ አዲስ አበባ ላይ እና በቃ ለምን አላስገባቸውም ሁለቱም አልኩኝ ማለት ነው። ከዛ ሁለቱንም የተለያየ ቦታ አስገባኋቸው። እንግዲህ ኮሮና ልክ ሲገባ አሁን የኮሮና እንትን እኔ ቤትም ገብቷል እላለሁ። የኮሮና ጠባሳ እኔ ቤትም ገብቷል እና ሉልዬ ልክ 1 ወር እንደተማረ ኮሮና ገባ። ማርዬ ደግሞ እንግዲህ ወደ 6 ወር ምናምን እንደተማረች ኮሮና ገባና ድጋሜ ቤት ሆነች። እኔ ምን እላለሁ ምናልባት ኮሮና ባይገባ ኖሮ የኔ ልጆች ሳይታሰብ ያልፍላቸው ነበር። ለምን ወጥተዋላ ከቤት ከልጆች ጋር ተቀላቅለዋል። ሳይወዱ በግዳቸው ከትምህርት ቤት ዓለም ጋር በጣም ይተዋወቁ ነበር። ያው አስቸጋሪነት ባህሪ ቢኖር ምንም ቢኖር ብቻ ዞሮ ጥሩ ላይ ነበሩ። በቃ ጥሩ ሰዓት ላይ አውጥቻቸው ነበረ። ግን ሳይታወቅ ያልፍልኝ ነበር። ግን ያው መቼስ እንግዲህ የዛሬዋን ውሃ ማን ይጠጣልኝ? ስለዚህ እቺ ተጻፈችልኛለች አይደለ? ኮሮና መጣና ተዘጋ ማለት ነው። ሁለቱም ትምህርት ቤት ተዘጋ። ያው የሚከፈት መስሎ ነበረ፣ አልተከፈተም። እንግዲህ ከዛ በሚቀጥለው አመት ነው እንግዲህ 4 አመት ሲሆናት ነው ከዛ በኋላ ወደ ትምህርት ቤት ያስገባኋትኝ። ያቺን 5-6 ወሯን እቤት አሳለፍን ማለት ነው። ከዛ ምንድነው ልክ 4 አመቷ ላይ ኖርማል ትምህርት ቤት እንግዲህ ያው ኬጂዋን ተመዘገበች። ኬጂዋን ገባች። ጎበዝ ናት ማለት እሷ የምትፈልገውን ነገር ነው መባል አትፈልግም እንጂ ሌሎች ነገሮች ላይ በቃ ሺስ ፐርፌክት። በጣም ነው የሚወዷት እና በጣም ነበር የምታሳዝነው። ቀጫጫ ናት፣ ቀይ ናት።
ይሄ ፀጉሯ ፍትልትል ያለ የሆነች ፍርዝርዝ ያለች ነገር ናት እና የሆነ የሚመስላቸው እንደውም ስትነግረኝ ኬጂዋን እያለች ወላጅ ተባለና ሄድኩኝ። እናቷ ናሽ አለችኝ። አዎ እናቷ እዚህ ናት እናቷ እዚህ ናት ነው ያለችኝ። አዎ እናቷ ነኝ ስላት አበሻ ናት አለችኝ። አዎ ታዲያ ይሄን ሁሉ እንግሊዘኛ ኬታ መጣችሁ አለችኝ። ፊልም በጣም ታያለች እና ያው ከዛ ነው የመጣው አልኳትኝ። እንዴ እኔ እኮ ከአረብ ሀገር ደቅለሽ አምጥተሽ እዚህ እናትሽ ጋር ጥለሻት ሄድሽ ነው መሰለኝ እንጂ እኔ እናቷ እዚህ ሀገር ያለች አይመስለኝም። ምክንያቱም ይሄ እንትኖች እነዚህ ቡፍ የሚሉ ቀሚሶች ምናምን ነበር የምትለብሰው እና የሆነ እዚህ ሀገር ያለች ልጅ የዚህ ሀገር ዜጋ አትመስል ምናምን ስለኝ አይ እናቷን እና ማርዬ ጎበዝ ናት፣ ግን በጣም አስቸጋሪ ናት፣ ደጅ ነው የምትውለው ምናምን አለችኝ። እና ኬጂዋን ሆና የሚገርማችሁ ነገር ኬጂ ስሪ ነበር የምታስረዳው። ኬጂ ስሪ ሄዳ አስረድታ አስጨብጭባ ከዛ ውሏ ከማን ጋር ነው? ከጥበቃ ጋር ነው። ግቢ ውስጥ ነው የምትውለው። ከዛ ግን በሳምንት አንዴ ያው አሳይመንት ይሰጧታል፣ አብረን እንሰራለን። በዛ ላይ እኔ የትምህርቷ ነገር ብዙም ሀሳብ ይዞኛ አያውቅም። ምክንያቱም ከልጅነቷ ስለነበረ እንደዚህ የመጽሐፍ ምናምን ኢንተረስቶቿ ብዙ ስለሆኑ ኮሚኒኬሽን ስኪሏን ነበረ በጣም ጠብቄ የነበረው እና ሁሌም የሚናፍቀኝ ያ ነገር ነበር እንጂ የትምህርት ነገር ያን ያህል ብዙ አላሳሰበኝም።